አድርጉት ውዶቼ። አመሰግናለሁ አቡዬ ለምታረጊው ነገር አላህ ፈጣሪ እድሜሽንም ጤናሽንም አላህ ያስረዝብልሽ። ግን ተመረሃን ለጤና ችግር የለውም ብለውካል ዶክተሮች። ባፍንጫ ውሃ መጠጣት፣ ባፍንጫ ለስላሳ መጠጣት ችግር የለውም። አዎ እንትን ጠይቂያቸው ነበርና ከዛ በኋላ ችግር የለውም ጣጣ የለውም ምናምን አሉኝ። ያው ዋናው ነገር እንደሆነም የቧንቧ ምናምን ውሃ መሆን የለበትም። የቧንቧ ከሆነ ሊጎዳ ይችላል። የቧንቧ እንኳን ቢሆን ራሱ አፍሌታው አቀዝቅዘው መቀዝቀዙ እርግጠኛ ስትሆን ነው መጠጣት ያለብህ ምናምን ብሎኛል። ያው አንደኛ እኔ ተፈጥሮም ነገር ስለሆነ ችግር የለውም እንደሆነም ለአፍንጫህም ጥሩ ነው አሪፍ ነው ምናምን ብሎኝ ነበር እነሱ። በምን አጋጣሚ አወቅ ባፍንጫ ውሃ መጠጣት እንደምትችል? በምን አጋጣሚ እንዴት አወቅ? አንደኛ እኔ ህፃን ልጅ ያለው ነው ትንሽ የሆነ ልጅ ላይ ትጠጣለህ እንዴ ምናምን አለኝ። በቃ የሚጠጣ ጓደኛ አለኝ ምናምን ሲለኝ ከዛ ልሞክር እንዴ ብዬ ከዛ በኋላ ዞር ብዬ አንድ ብርጭቆ ውሃ እኔ ድብ እናደረኩት። ከዛ ብዙ ጊዜ አሁን ይሄን ባይገርምሽ ከ10 ዓመት በፊት ነበር እኔ ይጠጣ ነበር ከቤተሰብ የተደበቅኩ ምናምን ነገር ማለት ነው። ከዛ በኋላ ቤተሰብ እንዳይከለክሉኝ ምናምን አሁን ደግሞ ባለፈው ነው እኔ ዝም ብዬ ሳየው እንደ ኢትዮጵያ ሳይ ደግሞ ኢትዮጵያም ላይ ለማሉኝ እንደ አፍሪካ ራሱ እንደሌለ ነው የተነገረኝ። እንደ ሰይፉ ጋር ምናምን ነገር መቅረብ አለብህ የሚል እንትን ተነግሮኝ ነበርና እና ሀቢባ ጋር ሂድና ያለው ነገር እሷ ብዙም ሰው ስለምታውቅ የተሻለ ደረጃ ልታደርስም ትችላለች፣ ሰይፉ ጋር መቅረብ አለብህ ምናምን አሉኝ እነሱ። እና አንድ ማስጠንቀቂያ መናገር የምፈልገው ነገር ካለ እንትን እዚህ ጋር ሙከራማ ያልሞከራችሁ ሰዎች እንዳትሞክሩት። ምክንያቱም በልምድ የሚመጣ ነገር አይደለም። እኔ ልምዱ ስለሌለኝ ነው እንጂ ይሰማል አቡዬ? አዎ ይሰማል። ተጠንቀቁ። እኔ ስለሰራሁት እኔ አርጉቤ አላይም። እኔ ይሄ ነገር ስጠጣ እኔ ተደብቄ ነው ማንም ሰው ሳያየኝ ነው ልጠጣ የምችለው። ከአንገት በላይ ደግሞ ቀልድ ምናምን አይደለም። እና ተጠንቀቁ። እኔ በደንብ ስለምጠጣ ነው። እኔ አሁን ወተት እጠጣለሁ። ወተታውን ከውሃ በላይ ወፍራም ነው አይደል? እኔ ወተት እጠጣለሁ። እኔ ኖርማል ስለሆነ ነው። ሚሪንዳ፣ ኮካ የመሳሰሉ ጋስ ያላቸው በደንብ አድርጌ የምጠጣት ልምድ አለኝ። ባፌ እንደምጠጣት ነው ለኔ። እና ቴክስት ጽፍልሽ ነው ያለሁትና ምንም ገና አላየሁክም ነበር ወንድሜ። እስቲ ያሳየን እንዴት ባፍንጫ ውሃ እንደምጠጣ። ግማሽ ሊትር ውሃ ባፍንጫ። ኧረ እዚሁ ጋር ጸጥ እንዳትልና በኋላ እኛ ዳንዳኑን እጠጣለሁ ድብና አድርጌ። እሺ ኧረ ችግር የለም። ያው እርግጠኛ ያልሆነ ቪዲዮ ገብቶ ማየት ይችላል። የሰራሁት ብዙ ቪዲዮዎች አሉ። ላይቭ ላይ ነው። ላይቭ ላይ እና ቪዲዮ ይለያል። ቪዲዮ ኤዲት መደረግ ይችላል። ላይቭ ላይ ነው ማየት የምንፈልገው። አሁን ስጠጣ ነው ማየት የምንፈልገው። ምን አልሽኝ? አሁን ስጠጣ ነው ማየት የምንፈልገው። ቪዲዮማ ኤዲት መደረግ ይችላል። እሺ አሁን ልጠጣላችሁ። ቆይ አንዴ እንትን እሺ ቆይ ጆክ ይምጣ አንዴ እዚህ ጋር እንትን በሃይላንድ መታየት ስላለበት ቆይ 2 ሊትር ስለሆነ ነው። 2 ሊትር ስለሆነ ነው። ይሄ 2 ሊትር ስለሆነ ነው። እሺ አረ ያዩ ምናቴ በዚህ እንድትጠጣል ይሄ አፍንጫ የለኝም። እንዴት ነው የምትውለው? ትንሽ ሩባ ካለች ሩባ ይላል። በጣም ይቅርታ ትንንሽ ዕቃ ስለሌለኝ ነው። ይታያችኋል ሀቢባ ይታያችኋል። ውሃ እየቀዳል። አዎ ይታያል። ይሄ 2 ሊትር ነው። ይሄ 2 ሊትር ነው እና ትንሽ ልቅዳበትና ይታያችኋል። ለሙከራ ሄል Tama-tama ቀንስ
አረ በቃ ወንድሜ በቃ ይበቃል። በቃ ይበቃል። ገና ነው። ቆየ ልጨርሰው ብዬ ነው። መጨረስ አለብህ። ከፈለጋችሁ ልጨርሰው። እኔ ቀላል ነው ለኔ። ይበቃሃል። አይበቃ እኛ በቃን። ጎበዝ በቃ የፈለገ ሰው ቼክ ማድረግ ይችላል። በሚሪንዳው ላይ የጠጣሁት አለ ብዙ። ፎሎ አርጉት ጋይስ፣ ፎሎ አርጉት፣ አበረታቱት። ይሁንለት ቪዲዮቹን ፎሎ አርጉት እና እንግዲህ ፎሎ አድርጉት ውዶቼ። አመሰግናለሁ አቡዬ ለምታረጊው ነገር። አላህ ፈጣሪ እድሜሽንም ጤናሽንም አላህ ያስረዝብልሽ። ግን ተመረሃን ለጤና ችግር የለውም ብለውካል ዶክተሮች። ባፍንጫ ውሃ መጠጣት፣ ባፍንጫ ለስላሳ መጠጣት ችግር የለውም። እንትን ጠይቂያቸው ነበርና ከዛ በኋላ ችግር የለውም ጣጣ የለውም ምናምን አሉኝ። ያው ዋናው ነገር እንደሆነም የቧንቧ ምናምን ውሃ መሆን የለበትም። የቧንቧ ከሆነ ሊጎዳ ይችላል። የቧንቧ እንኳን ቢሆን ራሱ አፍሌታው አቀዝቅዘው መቀዝቀዙ እርግጠኛ ስትሆን ነው መጠጣት ያለብህ ምናምን ብሎኛል። ያው አንደኛ የተፈጥሮም ነገር ስለሆነ ችግር የለውም እንደሆነም ለአፍንጫህም ጥሩ ነው አሪፍ ነው ምናምን ብሎኝ ነበር እነሱ። በምን አጋጣሚ አወቅ ባፍንጫ ውሃ መጠጣት እንደምትችል? በምን አጋጣሚ እንዴት አወቅ? አንደኛ እኔ ህፃን ልጅ እያለሁ ነው ትንሽ የሆነ ልጅ ላይ ትጠጣለህ እንዴ ምናምን አለኝ። በቃ የሚጠጣ ጓደኛ አለኝ ምናምን ሲለኝ ከዛ ልሞክር እንዴ ብዬ ከዛ በኋላ ዞር ብዬ አንድ ብርጭቆ ውሃ እኔ ድብ እናደረኩት። ከዛ ብዙ ጊዜ አሁን ይሄን ባይገርምሽ ከ10 ዓመት በፊት ነበር እኔ ይጠጣ ነበር ከቤተሰብ የተደበቅኩ ምናምን ነገር ማለት ነው። ከዛ በኋላ ቤተሰብ እንዳይከለክሉኝ ምናምን አሁን ደግሞ ባለፈው ነው እኔ ዝም ብዬ ሳየው እንደ ኢትዮጵያ ሳይ ደግሞ ኢትዮጵያም ላይ ይለማሉኝ እንደ አፍሪካ ራሱ እንደሌለ ነው የተነገረኝ። እንደ ሰይፉ ጋር ምናምን ነገር መቅረብ አለብህ የሚል እንትን ተነግሮኝ ነበርና እና ሀቢባ ጋር ሂድና ያለው ነገር እሷ ብዙም ሰው ስለምታውቅ የተሻለ ደረጃ ልታደርስም ትችላለች። ሰይፉ ጋር መቅረብ አለብህ ምናምን አሉኝ እነሱ። እና አንድ ማስጠንቀቂያ መናገር የምፈልገው ነገር ካለ እንትን እዚህ ጋር ሙከራማ ያልሞከራችሁ ሰዎች እንዳትሞክሩት። ምክንያቱም በልምድ የሚመጣ ነገር አይደለም። እኔ ልምዱ ስለሌለኝ ነው እንጂ ይሰማል። አቡዬ አው ይሰማል። ተጠንቀቁ። እኔ ስለሰራሁት እኔ አርጉቤ አላይም። እኔ ይሄ ነገር ስጠጣ እኔ ተደብቄ ነው ማንም ሰው ሳያየኝ ነው ልጠጣ የምችለው። ከአንገት በላይ ደግሞ ቀልድ ምናምን አይደለም። እና ተጠንቀቁ። እኔ በደንብ ስለምጠጣ ነው። እኔ አሁን ወተት እጠጣለሁ። ወተት አሁን ከውሃ በላይ ወፍራም ነው አይደል? እኔ ወተት እጠጣለሁ። እኔ ኖርማል ስለሆነ ነው። ሚሪንዳ፣ ኮካ የመሳሰሉ ጋስ ያላቸው በደንብ አድርጌ የምጠጣት ልምድ አለኝ። ባፌ እንደምጠጣት ነው ለኔ። እና ሰላም ውድ ቤተሰቦቼ እንዴት ናችሁ?